ሰላም ናችሁ የፌስቡክ ጀለሶቼ ጓደኞቼ ወንድሞቼ እህቶቼ እንዲሁም ወዳጆቼ የምወዳችሁ ምናምን ሁላችሁም ሃይ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ጋይስ? እኔ በጣም ደህና ነኝ። ሰላም ነኝ፣ በጣም ሰላም ነኝ እና አላበድኩም ምናምን ብቻ ደህና ነኝ እግዚአብሔር ይመስገን። እናንተ ደህና ናችሁ አይደል? እና ዛሬ በቃ የሆነ ነገር ልላችሁ ብቻ ፈልጌ ነው ቪዲዮ ለመቅረጽ ያነሳሳኝ። ዛሬም እንደተለመደው የሆነ ነገር ገፋፍቶኝ ነው እና ጋይስ ምን መሰላችሁ? ቆይ እኔ ከናንተ ጋር ለመጃነስ ምናምን ፍሬንድ ለመሆን ምናምን ነገር ከሞላለም ታደሰ ጋር እንዲሁም ከሰራዊት ፍቅሬ ጋር ምናምን ማስታወቂያ መስራት አለብን እንዴ? እስከ ጃኪ ጎሳዬ ጋር ሰላም ምናምን ማለት አለብን። ምን አርጋችሁ ነው ዝም ብላችሁ ምንድነው እንደዚህ ቡቅቅ የምትሉብኝ ጋይስ? እንዴ ምን ይታወቃል እንዴ? ነገ ፌመስ ልሆን እችላለሁ፣ ሀገሬ ላይ ዝነኛ አክሰር ልሆን እችላለሁ። በቃ ያንን አስቡት። አጀቡ ምን ችግር አለው? በቃ ይሄ እኮ ኔት ምናምን የኢትዮጵያ ኔት አይደለም። እዚህ ኔት ታውቃላችሁ አንዴ። በቃ ምን አለበት አትከፍሉበት፣ ክፈሉበት አላልኳችሁ ወይ? ክፈሉና ይሁን አላልኳችሁ? ካልተመቻችሁ በቃ ላይክ ምናምን እያረጋችሁ ፖስት ይበሉት ጋይስ። በቃ እኮ በጣም ነው የምወዳችሁ ሲሪየስ፣ በእውነት የሀገሬ ልጆች ከምነግራችሁ በላይ ማለት ነው። ሳንቺ ይሙት የምሬ ነውና ጋይስ በጣም ነው የምወዳችሁ በጣም ማለት ነው። ብትሰድቡኝ ባትሰድቡኝ ምንጭት ይበላችሁ። እናንተን ከተመቻችሁ ተቀበሉበት ኮሜንታችሁ ላይ። እኔም በእናንተ ኮሜንት ብትርቅ እያልኩ ነው ያው እና ጋይስ ይሄን ያለው ልላችሁ የዛሬ መለኩት እና በመቀጠል ደግሞ ጋይስ ማዳም ብላችሁ ነበር። ማዳም ኢጃዛ ናት ኢጃዛ ናት ማዳም እና አረብ ሀገር ምናምን ቁጭ ብለሽ ምናምን እንደዚህ አይነት ነገሮችን ጋር መመለስ አይመቸኝም እና አይመለከተኝም ማለት በሆነም አይመለከተኝም። ይሄ አስተያየታችሁ ነው። ለማንኛውም ጋይስ እኔ ስራዬን ሰርቼ ስራዬን ስጨርስ በትርፍ ሰዓቴ ደግሞ ሰው እንደዚህ ቡቅቅ እያልኩ ነው እና አትቀየሙ። እናንተ ቡቅቅ ማለት ትችላላችሁ
እና ምንጭ ድልት ይበላችሁ የፌስቡክ ጓደኞቼ እንዲሁም የዋትስአፕ ጓደኞቼ በጣም የምወዳችሁ በጣም የምትወዱኝ ምናምን በጣም ነው የምወዳችሁ እኔ ራሱ በጣም በቃ ከዚህ እስከዛ ድረስ ማለት ነው ምንጭ ድልት ይበላችሁ ያለ ልጆች ሁላችሁ ነው ወዳችኋለሁ የምር ሁላችሁ ነው ድድ ነው ማረጋችሁ በቃ አንዳንዴ ፈታ ልበል አትቆጡኝ እንዴ መብቴ ነው በቃ ለማንኛውም ጋይስ ትንሽ ፈታ እንዳላችሁ ተስፋ አድርጋለሁ ፈታ ባትሉ ፈታ ለማለት ሞክሩ መልካም ቀን ባይ